ባዳ ዘመን ሳይል ሙስሊም ክርስቲያን ችግርተኛን እርዱ ብሏል ቁርአን። ይህ ነው እስልምና መንገዱ ብርሃን፣ ሊላ ብሎ መርዳት የተቸገረን ወዶና ፈቅዶ እንጂ በጥቅም ተታሎ አይሆንም ሙስሊም። ለጥቅም የመጣ ጥቅሙ የቀረለት መሄዱ አይቀርም። በእንዲህ ያለ ነገር እስላም አያዝም፣ እስላም ልብን እንጂ አይሻም ጥቅም። ነቢዩ ሙሐመድ በተላኩ ዓመት በሳቸው ላይ ይውረድ የአላህ ረሕመት። የመናዊ ዘፋኝ ጡፈይል የሚሉት ታዋቂ ሰው ነበር ወደ መካ ሄዶ ዑምራ ለመስራት። የመካ ሙሽሪኮች ድንገት ሲያገኙት ሙሐመድ የሚባል ካገኘ ድንገት ቁርአን እንዳሰማ ተጠንቀቅ አሉት። ድግምት ነው ብለው ስላስፈራሩት ሁለቱንም ጆሮ በጥጣት ዘጉት። የፈሩት ደረሰ ጉዳጅ አይበት ቁርአን ሲቀሩ ከሩቅ ሰማሁት። አልሆነም ጉዳዩ